መነኩሴ ወደ ገዳም የሚገባው ከማን ጋር ለመዋሃድ ነው? አቤት። ከዚያ በፊት ግን ምን ማድረግ አለበት? ፈቃድ እግዚአብሔር መጠየቅ አለበት። የእግዚአብሔርን ፈቃድ ሳያውቅ ሰው ወደ ገዳም መምጣት የለበትም። የእግዚአብሔርን ፈቃድ ሳያውቅ ገዳም ገብቼ ነው እንጂ የእግዚአብሔርን ፈቃድ የማውቀው ውሸት። መጀመሪያ የእግዚአብሔርን ፈቃድ ማወቅ አለበት በንስሐ አባቱ እየተመራ። የእግዚአብሔርን ፈቃድ ሳያውቅ ዝም ብሎ የገባ ሰው ሀገር አጥፊ ነው። እውነቴን ነው የምነግራችሁ። ዘመኑን በሙሉ ሲዋለል ነው የሚኖረው። የእግዚአብሔርን ፈቃድ መጀመሪያ ሰው በንስሐ አባቱ እየተመራ ማወቅ አለበት። ፈቃድ እግዚአብሔር መጽሐፈ ፊልክስዩስ ይሄን ያዛል። ፈቃድ እግዚአብሔር በምን ይታወቃል ቢሉ በመምህራን ይታወቃል፣ በመጻሕፍት ይታወቃል፣ በጸሎት ይታወቃል፣ የተጠቀሙ አባቶችን በማስጠየቅ ይታወቃል። ያውቁታል። አሁን እኮ አንድ የቤተክርስቲያን መምህር ልመንኩስ ወይስ ላግባ ብትሉት ያውቀዋል። እኔ ያውቀዋለሁ ማለት ነው። እቀጭን አሁን እኮ ስለ ራሱ እያወራ ነው ከምትሉ ውስጡን ለምን አልነግራችሁም? መሰቃየት ጊዜያችሁ መባከን የለበትም። እኔው ብነግራችሁ ይሻላል ማለት ነው። ስለዚህ ይታወቃል። ማንም ያሳውቀው መጻሕፍት ማለት ናቸው። መጻሕፍት ያሳውቃሉ። ማን መነኩሴ ይሆናል አይሆንም የሚለውን አዳምጦ አንድ መምህር አንተ አትመንኩስ ማለት ይችላል። መጻሕፍት ያሳውቃሉ። አንተ አግባ ይለውታል ማለት ነው። አለው የራሱ የሆነ መለኪያ ማለት ነው። መምህር ስትሆኑ ታውቁታላችሁ እናንተ። ግን ባለፈው ነግሬያችኋለሁ ረስታችሁት ነው እንጂ አንድ ሰው መነኩሴ መሆኑን አለመሆኑን ራሱ የሚያውቅበት መጻሕፍት የነገሩን ነገር አለ። ስለዚህ መጀመሪያ ግን ዋናው ነገር የፈለግኩት እግዚአብሔር ይፍቀድ ነው።